ሰላም እንዴት ናችሁ ውድ ተመልካቾቼ፣ ሰላም ናችሁ ወይ? ዛሬ ደግሞ ቀለል ያለ ቁርስ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ቁርሱን ለመስራት እዚህ ጋር አንድ ቲማቲም ያስፈልገናል፣ ሽንኩርት፣ ቃሪያና የባሮ ሽንኩርት ያስፈልገናል። አሁን በመጀመሪያ ቲማቲማችንን እንከትፈዋለን። በክብ አድርገን በዚህ መልኩ እንከትፈዋለን። ከዛ እዚህ ጋር ደግሞ የባሮ ሽንኩርት አለኝ እሱንም እናደርግበታለን። ያው እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ። የፈለጋችሁትን አታክልት መጠቀም ትችላላችሁ። ቃሪያም ብዙም አልጠቀምም፣ ትንሽ ነው የምጠቀመው። ያው ካልፈለጋችሁ መተው ትችላላችሁ፣ ግን ይሄ ብዙም የሚያቃጥል ቃሪያ ስላልሆነ ትንሽ አደርግበታለሁ። ሶስት እንቁላል አለኝ። እሱን አሁን በእቃችን ላይ እናዘጋጀዋለን። ትንሽ ጨው እናደርግበታለን እና ቆንጆ በርበሬ። ከዛ በደንብ አድርጌ አደባልቀዋለሁ። ቅድም ያዘጋጀነው አትክልታችንን ከላይ እንጨምርበታለን። እሱም በደንብ አንድ ላይ አደባልቀን አሁን መጥበሻችን ጥደን ዘይት አድርገን ቲማቲማችንን ከላይ እናስቀምጣለን ማለት ነው። ያው እዚህ ጋር ቲማቲም ማትወዱ ከሆነ በቲማቲሙ ፋንታ ድንች መጠቀም ትችላላችሁ። ቲማቲም የምትወዱ ደግሞ በቲማቲም መሞከር ትችላላችሁ። በዚህ መልኩ ቲማቲማችን ላይ ትንሽ ጨው አድርገን እንጠብሰዋለን እየገለበጥን። ያው አንዴ ከገለበጣችሁት ይበቃል። ይሄው ቲማቲሜ ጥብስ ብሏል። አሁን ቅድም ያዘጋጀነው እንቁላል ከላይ እንጨምርበታለን። ከዛ ከድን እሳቱን በዝቅተኛ አድርገን እናበስለዋለን። ይሄ አሁን እየደረሰ ነው። እያየን አሁን ትንሽ ስለሚቀረው ትንሽ ከድኜ ካበሰልኩት በኋላ አሁን ደግሞ እገለብጠዋለሁ ማለት ነው ቀስ ብዬ። ያው ይሄንን ይመስላል እንደምታዩት። ከዛ ከላይ ትንሽ ሞዘሬላ ቺዝ አድርጌበታለሁ። ያው እናንተ ቺዝ ካልወደዳችሁ እንደዛው መመገብ ትችላላችሁ። ቺዝ ደግሞ የምትወዱ ከላይ አድርጋችሁ መመገብ ትችላላችሁ። ይሄው ትንሽ ብዙም አላበዛም፣ ትንሽ አድርጌበታለሁ። ከዛ ወዲያው አንድ ላይ እጥፍ እናደርገዋለን። ከዛ የገለባበትን እናበስለዋለን ማለት ነው ለትንሽ ደቂቃ። ይሄው ይሄንን ይመስላል። ቁርሳችን ደርሷል። ፈጣን የሆነ ቁርስ ነው፣ ትወዱታላችሁ። ቆንጆ ነው። ያው ቲማቲም ለምትወዱ ለማትወዱ ደግሞ በድንች መጠቀም ትችላላችሁ እንዳልኳችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳቡን አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቻው ቻው።